ትሬዲንግ ሴሽን ማለት የተለያዩ ገበያዎች የሚከፈቱበት ታይም ማለት ነው። መስሪያ ቤታቸው፣ ባንኮቻቸው የሚከፋፈቱበት ታይም ትሬዲንግ ሴሽን ይባላል። በዓለም ላይ በዋናነት 3 አይነት ትሬዲንግ ሴሽኖች አሉ፣ ትላልቆቹ ማለት ነው። ኤሽያ አለ በመጀመሪያ በቀን ውስጥ የመጀመሪያው ሴሽን ኤሽያ ሴሽን ነው። ከዛ ቀጥሎ ለንደን፣ ከዛ ኒውዮርክ አለ። በቮሊዩምም እንደዚህ ነው እንትን ቅደም ተከተላቸው። ኤሽያ ላይ ቀዝቀዝ ያለ ነው ማርኬቱ። ኤሽያ የሚባለው እነማንን ያካትታል? እነ ቻይና፣ ኤሽያ ውስጥ ያሉት እነ ጃፓን በጣም የጃፓን ትልቁ ነው ከኤሽያ ሴሽን ላይ። እነ ኢንዲያ ምናምን የሚያጠቃልል ኤሽያ ሴሽን ይባላል። እንግዲህ በእነሱ የስራ ሰዓቶች ሲከፈቱ ጠዋት ላይ ሲሆን ማለት ነው ኤሽያ ሴሽን። ለንደን ማለት ራሱ ዩኬ ኦር ኢንግላንድ አለች፣ ፍራንስ አለች እዚህ ጋር፣ ከዛን ስፔን እና ሌሎችም አውሮፓ ውስጥ ያሉ ሀገራት በዚህ ስር ነው የሚመደቡት ማለት ነው። የነዚህ ሁሉ ሀገራት ገንዘብ ስቶክ ማርኬት ገበያቸው የሚንቀሳቀሰው በለንደን ሴሽን ነው በደንብ የሚንቀሳቀሰው። ኒውዮርክ ሴሽን የሚባለው ከዓለም ትልቁ የሚባለው ኒውዮርክ ስቶክ ኤክስቼንጅ ታውቃላችሁ። ኒውዮርክ ሴሽን ትልቁ ነው። ይሄ ደግሞ እነ ካናዳን እነ ዩኤስኤ እነዚህ ሀገራት ያሉበት ኒውዮርክ ሴሽን ይባላል ማለት ነው። ይሄ ብዙም ጀነራል ናውሌጅ ነው፣ ብዙም ጥቅም የለውም። ግን እዚህ ጋር እኔ ከ3 ዓመት በፊት ምናምን ያስቸግረኝ የነበረውን አንድ ነገር ልንገራችሁ። ሴሽናችን መቼ ነው የሚከፈተው መቼ ነው የሚዘጋ የሚለው ግራ ይገባቸዋል ስትጀምሩ ማለት ነው። አሁን እኛ ሰዓት የምንቆጥረው በኢትዮጵያ ሰዓት አቆጣጠር አይደለም። የኛ ታይም ዞን አይ ቲንክ ናይሮቢ የሚባል ናይሮቢ ኦር ኢስተርን አፍሪካ ታይም ዞን ምናምን የሚባል ነው እኛ ያለንበት። ኦኬ ጠዋት ስንነሳ ጠዋት 2 ሰዓት ላይ ስንት ይላል ሰዓታችን? 8 ሰዓት ኤኤም ይላል አይደለ? እሱ ናይሮቢ ሰዓት አቆጣጠር ነው ማለት ነው። ወደ ትሬድ ስትመጡ ብዙ ነገሮች የሚቆጠሩ ሰዓቶች የሚቀመጡት ትሬዲንግ ቪው ላይ ምናምን በኢስተርን ታይም ስለሆነ ለመሸምደድም እንዲቀላችሁ በኢስተርን ታይም ሰዓቶቻቸውን ብትቆጣጠሩ ጥሩ ነው። ኢስተርን ማለት የአሜሪካ የካናዳ ምናምን ታይም ዞን ነው። ሶ ስልካችሁ ላይ ምን ታደርጋላችሁ? የራሳችን ሰዓት አለ አይደለ? ኦልሬዲ አንድ ታይም ዞን አድ ታደርጋላችሁ። የምን ኢስተርን ታይም ዞን የሚባል አድ ታደርጋላችሁ። ስልካችሁን ስታወጡ በመጀመሪያ የራሳችን የኢትዮጵያ ሰዓት አቆጣጠር ያሳያል። ዝቅ ብሎ ደግሞ የአሜሪካንም እዛው ጎን ላይ ያሳያል። ስለዚህ አሁን በኢትዮጵያ እንደዚህ አይነት ሰዓት ነው፣ በአሜሪካ እንደዚህ አይነት ሰዓት ነው ብላችሁ ለሰው ራሱ በቀላሉ መናገር ትችላላችሁ። ኢንስቴድ ግን ብዙ ሰው እንደ ጀማሪ ምንድነው የሚያደርገው? ጎግል ላይ ገብቶ አሁን ዋት ታይም ኢዝ ኢት ኢን አሜሪካ እያለ ሁሉ ጊዜ ይጠይቃል። እንዲህ ሲሆን ደግሞ ማርኬት ኦፕን ሊያመልጣችሁ ይችላል። ኦር ማርኬት ኦፕን ገና ነው ብላችሁ እያሰባችሁ መውሰድ ያለባችሁ ትሬድ ሊያመልጣችሁ ይችላል። ኦኬ ለንደን በእኛ ሀገር ለንደን እና ኒውዮርክ ቀን ላይ ስለሚውሉ ትሬድ ለማድረግ ምቹ ናቸው። ለንደን የሚባለው በኢስተርን ታይም እዚህ ጋር በኢስተርን እናድርጎ፣ እዚህ ጋር ደግሞ እስቲ በኢትዮጵያ እናድርጎ። ኦኬ ለንደን ኦፕን በኢስተርን ስንት ሰዓት ነው? 3 ሰዓት ኤኤም። በኢትዮጵያ ሰዓት ምን ማለት ነው ይሄ? 3 ሰዓት ኤኤም በኢስተርን ማለት በኢትዮጵያ ከጧቱ 5 ሰዓት ኤኤም ጧት ላይ። ኦኬ ስለዚህ ለንደን ሴሽን ትሬድ የሚያደርግ ሰው በኢትዮጵያ ሰዓት ጧት 5 ሰዓት ላይ ነው ማርኬቱ የሚከፈተው። ያ ትሬደር ግን ወደ ፒሲው መከፋፈት ያለበት መቼ ነው? ማርኬት ኦፕኑ ሳይደርስ። ሴሽኑ የሚጀምረው ከ3 ሰዓት ተኩል አካባቢ ነው። ከዚህ አካባቢ ጀምረና 5ቷን አቋርጦ እስከ 6 ሰዓት ምናምን ይቀጥላል። ሴሽኑ የሚባለው ይሄ። ኒውዮርክ የሚባለው ሴሽን ደግሞ ስንት ሰዓት ነው? ሰዓቱም የነሱ ስለሆነ 8 o'clock ኤኤም ላይ ነው የሚከፈተው በኢስተርን ማለት ነው። ይሄ በኢትዮጵያ ሰዓት አቆጣጠር ስንት ይሆናል? እዚህ ላይ 2 ደምሩ እስቲ 10 ሰዓት። ማርኬት ኦፕኑ 10 ሰዓት ነው እንጂ ግን ሴሽኑ የሚጀምረው መቼ ነው? ከዚህ ቀደም ብለው 8 ሰዓት ተኩል አካባቢ። ቮሊዩሙ መምጣት የሚጀምረው ከ8 ሰዓት ተኩል አካባቢ ነው። 10ዋን እናቋርጥና እስከ 12 ሰዓት አካባቢ ቮሊዩም ስለሚኖር መቀጠል እንችላለን። በኢትዮጵያ ሰዓት አቆጣጠር ነው የምነግራችሁ ይሄንን። ኦኬ እስከምትሸመድዱ ድረስ በኢትዮጵያ ማሰብ ትችላላችሁ። ለንደን ሴሽን ከሆነ ጠዋት 3 ተኩል፣ ኒውዮርክ ሴሽን ከሆነ ከሰዓት 8 ተኩል ጀምራችሁ ትሬዳችሁን ማየት ጀምሩ። እዚህ መሃል ላይ ምሳ ምናምን ብሉ። እንደ ጀማሪ ሲጀመር አንድ ሴሽን ላይ ፎከስ ማድረግ ነው። ወይ ጠዋት ላይ ወይ ከሰዓት ላይ አንዷን መርጦ እሷ ላይ ፎከስ ማድረግ ነው። ዋንስ ከሸመደዳችሁ በኋላ ግን በኢስተርን ታይም ብቻ ማሰብ ትጀምራላችሁ። ሶ ለንደን ሴሽን 3 ሰዓት ኤኤም ነው፣ ኒውዮርክ ሴሽን 8 ሰዓት ኤኤም ነው ማለት ይችላል። በነገራችን ላይ ይሄ ጀነራል ኖሌጅ ቢመስልም ግን ለትሬደሮች በጣም ወሳኝ ነው። አንዳንድ ስትራቴጂዎች የሆነ ሴሽን ላይ ብቻ ነው የሚሰሩት።
ኦኬ ለምሳሌ እኔ ትሬድ ማደርጋቸው እነዚህ ኢምፐልስ ኢንትሪዎች ምናምን ሰሞኑን የለቀኳቸው በደንብ የሚሰሩት ኒውዮርክ ሴሽን ላይ ነው። እንቅስቃሴ ከሌለ እንደ መስበር ይልና ወደ ውስጥ ፌክ አውት አድርጎ ይመለሳል ምናምን አቅም ይፈልጋሉ። ኦኬ ስለዚህ ማርኬት ሴሽን በሚከፈትበት ሰዓት ብቻ በወሰን ነው ማርኬት ሴሽን ላይ ብቻ ትሬድ እናድርግ። ራንዳምሊ ከእንቅልፍ ስንነሳም አሪፍ ነገር መስሎ ሲታየን ምንገባ ከሆነ ስትራቴጂያችን ምን ያክል እንደሚሰራ ራሱ ለመለየት ከባድ ስለሚሆን እንደዚህ ራሳችንን የሆነ ሴሽን ላይ ፎከስ አድርገን እዛ ላይ ትሬድ ብናደርግ ውጤታማነታችን ሊፈጥን ይችላል ብዬ አስባለሁ።